እናቴ ልጄ እንዴት ነሽ? ምን ሆነሽ? ባዶ እጄ ምን አውጥተሽልኝ ነው? አመሰግናለሁ እናቴ የኔ እናት። ውብ የሚለው ቃል ግን አያሻማም፣ አያደናግርም። ውብ ማለት እናቴ ማለት ናት፣ የኔ እናት። ፈገግ ስትል ከጥርሶቿ ድል ማድረግ በአካባቢ ይነሳ። እንደ እናቴ ፈገግታ ልብ የሚሰነጥቅ ሳቅ አላየሁ። የእናቴ ፈገግታ ብርታቴ ነው። ሰውነቴ በፈገግታዋ ይታደሳል። ብርጭቆች አሉት። ኧረ ስታምር አቀማመጧ አንዷን ብቻ ይሄኔ በጣም ነው የሚያምረው። እናታችን ከልብ ነው የምናመሰግነው። እግዚአብሔር ይስጥልኝ። አስቸግራኛለች እኮ ማሚ። እንዴ ምን እናርጋት አሁን? እኔ ምን አውቃለሁ? አንግራፍኝ። እንዴት ነው ቁንጥጥ እናርጋት እንዴ? ሰላም ሰላም፣ እንዴት ናችሁ ውዴኛ ቤተሰቦች? እኛ እግዚአብሔር ይመስገን በጣም ደህና ነን። ሀገራችንን ኢትዮጵያን ሰላም ያድርግልን፣ እግዚአብሔር ያስበን ብዬ ጀምራለሁኝ። እና ቤተሰቦቼ ደህና ናችሁ ወይ? እኛ እግዚአብሔር ይመስገን። አንድ ቀን አልመጣንም፣ ትንሽ ባለመመቸት ነው፣ አልተመቸንም ነበረ። በጣም ይቅርታ ለዛ። አንጠፋም ከእንግዲህ አንድ ቀን ነው፣ ግን እኔ ብዙ ቀን የጠፋው ነው የሚመስለኝ፣ አንድ ቀንም ስርቅና ለዛ ነው። እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው ሰሞኑ ስዝናና ነበረ፣ ቆንጆ ነበረ በጣም በቃ ይሆናል የሆነ ከነበራችሁበት በቃ ከዚህ ድንገት የሆነን ሰው በቃ እየነዳ ምናምን ወስዷችሁ ሳታስቡት ሲያዝናናችሁ ደስ ይላልና በጣም ነው የተዝናናሁት። በጣም ደስ የሚል ጊዜን ያሳለፍኩት እና የኔ ውድ ባል በጣም ነው ማመሰግነው። በጣም ነው ያዝናናኸኝ፣ በጣም ነው ደስ ያለኝ። አይምሮ የሪፍሬሽ ነው ያደረገው። ካንተ ጋር ደግሞ የማሳልፋቸው እያንዳንዱ ጊዜ ለኔ በጣም እጅግ ደስ የሚል ነውና ደስተኛ ስለምታረገኝ ቀሪው ዘመኔ ያንተም ሁሌም ደስተኛ ሁንልኝ ያኔ ውድ ባል እና አመሰግናለሁ በጣም። እና ቤተሰቦቼ እናንተስ እንዴት ናችሁ? ስራ፣ ህይወት ቆንጆ ነው ወይ እናንተ ጋር? እኛ ጋር እግዚአብሔር ይመስገን ቆንጆ ነው። እናንተም ደግሞ ውድ ቤተሰቦቼ ጠንክሩልኝ። እግዚአብሔር ሁሌም ከጎናችሁ ይሁን። በያላችሁበት ሁሉም ሰው የተጨነቃችሁበት የምታርፉበት፣ ያዘናችሁ የምትደሰቱበት፣ ያጣችሁ የምታገኙበት። እንደገና ደግሞ ኢትዮጵያ ላይ አሁን ላይ ትንሽ ያው እውነት ለመናገር በጣም ከባድ ጊዜ ነው። ያው አንዳንዶቻችን ጠግበን በልተን ስናድር ደግሞ እናቶቻችን እህቶቻችን በአማራ ክልልና በትግራይ ክልል ትንሽ የተፈጠረ ነገር ያው ሁላችሁም ታውቃላችሁና የተፈጠረውን ነገር ታውቁታላችሁና እግዚአብሔር እውነት የምሬን ነው በቃ ያትረፍረፋችሁ በብዙ ነገር። የምሬን ነው። እናንተም ነገ ደጉ ማህበረሰብ ያለበት በጣም ደግ እኔ እንጃ እኔም እዛ አካባቢ ስለተማርኩኝ ትንሽ አውቃለሁ፣ ብዙ ነገር አውቃለሁና እውነት የምሬን ነው። ዝም ብለ መንገድ ስትሄዱ እንኳን እናንተ ውሃ ጠይቃችሁ ወተት የሚሰጥበት ደግ እኔ እንጃ በጣም ደግ እኔ ማለት ቃላት ያጥረኛል ለመናገርና ኢቭን ስማችንን እንኳን እያወቁ የኔ ወርቅ ብለው ነው የሚጠሩት። የኔ ወርቅ እኔ የተማርኩበት አካባቢ ማለት ነው ዩኒቨርሲቲ ያው ባልጨርስም እና በጣም ደግ ማህበረሰብ። እኔ አንዴ ወደ ገጠር ሄደን ነበረ ጉብኝት እንድናደርግና ይሁን አንዳንድ ነገር መሰረታዊ ልማት አላቸው ወይ የላቸውም ብሎ ዩኒቨርሲቲው ልኮን ሄደን ነበርና እኔ እንጃ አረሰውም። የምሬም ነው። ስልኬ በሰዓቱ ያው ወርቆብኝ ምናምን ጠፍቶብኝ ስለነበር ፎቶ ነበረ ባሳያችሁ ማለት ነውና አንድ እንጀራ እንኳን አይቀርብላችሁም። እግዚአብሔርን ነው የምላችሁ። እንዲህ ተደርቦ ከላይም ይደረባል ከላይም ይደረባል። በቃ በልታችሁ የምትጠግቡ አይመስላችሁም። ጠጥታችሁ እየጠጣችሁ አይመስላችሁ። በጣም ደግ ማህበረሰብ ነውና ሁላችንም በየሃይማኖታችን ለዚህ ለደጉ
ማህበረሰብ ለሁላችንም ማህበረሰብ ነገ ሌላው ቦታ ያንኳኳል። ይሄ ነገር አንድ ቦታ የሚቀር ነገር አይደለምና የምሬን ነው። በንጹህ ልብ ሁላችንም እንጸልይላቸው። የምንችል ሰዎች ደግሞ ባለን ነገር በማካፈል ለነሱ ድምጽ በመሆን የምሬን ነው እንድረስላቸው እላለሁኝ። ሁሌም ማለት በየቪዲዮ እያወራው ነው ሰሞኑ። ምክንያቱም በቃ እኔ ውስጤ ትንሽ በጣም ነው ያዘነውና ለዛ ነው። ይቅርታ እንግዲህ ቤተሰቦቼ። ምንድነው በምን አስባለሁ መሰላችሁ? አንድ ሰው ሁለት ነገር ካለው አንዱን ነገር ቢያካፍል አንደኛ ውስጣዊ ደስታ ይሰማዋል ያ ሰውና እኔ ከምንም በላይ ለራሴ የምሬን ነው ከላይ ጀምሮ እስከ እግሬ ድረስ ወርቅ ባለብስ አልደሰትም። ግን ለሰው የሆነ ትንሽ ነገር እንኳን አድርጋችሁ የዛ ሰው ደስታ ማየት በጣም ነው ደስ የሚለውና የምሬ ነው። የምትችሉ ባቀማችሁ ሁሉ ሁሌም ለሰዎች ደግ ሆኑ። መልካምነት ለራስ ነው። መልካምነት የሚጠቅመው መልካም ነገር ለራስ ነው። መልካምነት ለራስ ነውና በምንችለው አቅም ለወገኖቻችን መልካም በመሆን አንድ ሰው ጎረቤታችሁ የሆነ ሰው ቢያጣ የሆነ ነገር ቢያጣ አንዱን በማካፈል ይሄንን እምላችሁ እኔም ከናንተ ተሽያ አይደለም። ግን ደግሞ እድሉን አግኝቼ ሚዲያ ላይ ብዙ ሰዎች እኮ መርዳት ማገዝ ፈልገው እድሉን ያላገኙ ሰዎች አሉና እድሉን ማግኘት በምትችሉበት አጋጣሚ ካጠገባችሁ ወንድማችሁ ተርቦ ከሆነ እሱን ማብላት፣ ተርዞ ከሆነ እሱን ማልበስ፣ ያ ደስታ በጣም ደስ ይላል። የምሬን ነው። እንደገና ደግሞ እንደዚህ በዓል ሲመጣ አንዳንድ ሰው ዶሮም ያርዳል፣ በግም ያርዳል፣ ስጋም ያስገባል። ከዚህ ሁሉ እናንተ በጉን ብትበሉ ዶሮዋንና ደግሞ ስጋዋን ደግሞ ለጎረቤታችሁ ለተራበ ብታደርሱ በጣም ደስ የሚል በዓል ታሳልፋላችሁ። የውስጥ እርካታ። ምክንያቱም አሁን በዓል ስለሆነ የምሬን ነው በዓል ከመምጣቱ በፊት በማካፈል በቃ ለሌላቸው ሰዎች በመስጠት እኔ የምሬን ነው በዛ አምናለሁና ሁሉም ነገር ግብስብስ ከምናደርግ ምክንያቱም አንድ ቀን ነው በዓል ግን ደግሞ ለሌላው ደስታ በመፍጠር ዶሮ ካላችሁ ከሌላችሁ 1 ኪሎም ስጋ ዘይትም 1 ሊትር ዘይት ብንሰጥ ለኛ ትልቅ ነገር ነውና ይሄን እምላችሁ በዓል ከመድረሱ በፊት ይሄንን መልእክት ማስተላልፈው ማሰብ ማለት አንዳንድ ሰዎች ማድረግ ፈልገው ግን ደግሞ የሆነ በቃ ይራሳሉ ምናምንና ለማስተዋወስ ያህል ነው። በጣም ደጋግ ኢትዮጵያኖች አላችሁ እጃችሁ በብዙ ነገር የተዘረጋና እግዚአብሔር ያንን አይወሰድባችሁ። ብዙ ምክር አላብዛ። ዛሬ የመጣሁበት ዋና ዓላማ እናቴ አዲስ አበባ መጣለች። የመጣችው እኔ ጋር አይደለም ግን ደግሞ እኔም በጣም በመፈልጋት ሰዓት ነው የመጣችው። እኔ ራሴ ነይ ልላት ፈልጌ ነበረ። ያው ታውቃላችሁ ቤተሰብ ደግሞ ያው መልስ ምናምን መጥራት አለብኝ ምናምን ትላለች። ግን ያው ካላዛር ጋር መጀመሪያም ስለሚተዋወቁ ያው እኔና እሱ ብቻ ስለሆንን እቤት እንድትመጣ እኔ በጣም ነው የፈለኩት። እኔም ያለሁበትን ነገር አይታ ደስ እንዲላት ፈልጋለሁ። ያው አንድ ልጇ ነኝ። ትጨነቃለች። ልጄ ምን ላይ ነው ያረፈችው፣ የት ነው ያለችው ብላ እንደናንተ ራሱ ቪዲዮ አታይም። ያው ቤት ውስጥ ስማርትፎን አትይዝም እናቴና ያው ቴሌቪዥን ያለው ቴሌቪዥን ደግሞ ያው ዲሽ ላይ የሚተላለፉ ነገሮች ነው የምታየው። አንዳንዴ ጓደኛዬ ናት የምታሳያት እንጂ ብዙ አታይምና በቃ ካልመጣሽ አንዴ እንኳን ጠይቀሽኝ ትሄጃለሽ እናቴ፣ ማንም የለም ቤት ምናምን ብያታለሁ። አላዛርም ደግሞ ወጥቷል የሆነ ነገር ላስተካክል መኪና ላሳጥብ ምናምን ብሎ ወጥቷልና እሱ እናቴም እየመጣች ነው። ማቀርቦ እንደሚመጣ አላውቅም። አንዴ እንኳን መተሽ አታይኝም እናቴ አሞኛል አልኳት። የምሬን ነው። በቃ ያው ቤተሰብ ታውቃላችሁ ወግ ምናምን ያጠብቃል። ግን ይሄ ወጉን እያፈረስኩ ሳይሆን ያለሁበትንም እንድታይ ቤቴንም እንድታይ ያው እናት ናት ታውቃላችሁና አንዳንዴ ይሄ ስላችሁ ባህል ጥሰን ምናምን አይደለም። ግን ደግሞ ያው አሞኛል ብያታለሁ። እንደታመመ ሰው ወይ ፎጣ ነገር አመጣና ጋደም እላለሁኝ። ምክንያቱም በጣም እንዳታዝንብኝ ማለት ነው። ብቻ አላቅም ሰው ማለት ራይድ ልክ ያለሁኝ
ያለሁበት ድረስ ተደብቃ ነው ራሱ እዛ ካለችበት ቦታ እናቴ ሳታይኝ አሞኝ ነይኝ ጠይቂኝ ስትለኝ እናቴ እኔ ደግሞ አሞኛል አሁን አልችልም ነይ ብያታለሁ። ቤቴ መታ እንድታይ በቃ ባለኝ ነገር የሆነ ትንሽ ባስደስታት ብዬ ነው ተዘጋጃጅቻለሁ። የሆነ በቃ እናቴን በጣም መቀበል ስለፈለኩ ነው። ቤቴ ተከራይቼም ለብቻዬ ስኖር መታ አታውቅም ነበርና በቃ አሁን በጣም በቃ እኔ እንጃ እንድታየኝ ፈለኩ። ቤቴ ድረስ መታ በቃ ኑሮዬን እንድታየው ፈልጋለሁ። ምክንያቱም በቃ እናቴ እንደሚያስደስታት አውቃለሁ ይሄ ነገርና በግድ የምር አሞኛል ብያት ነው አሸንፊያት ነው እንጂ ለኔም ብላ ነበረ የመጣችው። ግን ደግሞ እኔም በጣም ለትልቅ ጉዳይ ፈልጋታለሁ እውነት ለመናገር እና የመጣች ነው። ደውዬላታለሁ። እንግዲህ ይሄንን ቪዲዮ አስቀድሜ ነው እንትን የምለው። ልትቆይ ትችላለች፣ በመሀል ቪዲዮን አቋርጠዋለሁ ምክንያቱም ረጅም ሰዓት ልትቆይ ትችላለች ብዬ አስባለሁ። እና እስከዛ ድረስ እኔ ፎጣ መጣና ጋደም እላለሁ፣ አለበለዚያ ትቆጣኛለች። ምክንያቱም አሞኛል ስላልኳት ማለት ነው። ፈጣሪን ቆጥሮ እንዳያሳምመኝ ግን ደግሞ እናቴ እንድትመጣ ብዬ ነው እውነት። መጣችሁ? ወይኔ ጉዴ! ይህን ልልበሰው ወይስ አልልበሰው? አልልበሰው። እናቴ ልጄ እንዴት ነሽ? ምን ሆነሻል? ማሞሻል? አዎ ትንሽ አሞኝ ነው። ግቢ ግቢ። ምን ሆነሽ? ነይው እዚህ ጋር እንግዲህ ካሜራ ይዤ ነው የጠበኩሽ። እሺ እንዴት ነሽ? ደህና ነኝ። ነይ ቁጭ በይ። አይ ምንም ትንሽ አሞኝ ነው። እንዴት ነሽ ልጄ? ምን ሆንሽ እናቴ? ኧረ ምንም ደህና ነኝ። በግድ አመጣሁሽ አንቺ አልመጣም ብለሽ። አላመመሽም? ኧረ አሞኛል። አንቺ መተሽ እንድታይኝ ብዬ ነው። በቃ እሺ። አሁን ተሽሎሻል? ደህና ነሽ? አንቺ በግድ አስመጣሽኝ አይደል? እና እናቴ ጨክነሽ ትሄጃለሽ? እኔ በግድ ነውር አይደል እንዴ? ነውር ነው እኮ። እንደው እኔ ባንቺ አልጨክንም ብዬ ነው የመጣሁት። እሺ እናቴ ስለመጣሽ ደስ ብሎኛል። እንዴት ነሽ ግን? ደህና ነኝ። አለሽ? ደህና ነኝ አለሁ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ቁጭ በይ። ቤቴን እንዴት አየሽው? ደህና ነኝ። ያምራል በጣም እውነት። እዚህ ነው የምኖረው። እንግዲህ ላንሳዋ። ለምን? አይ አሁን አልተኛም። አንቺ ከመጣሽ በኋላ ለምን ተኛለሽ? ኧረ ችግር የለውም። ጋደም በይ። ኧረ አስቀምጪ መጣ ተጫውቺ እስከዛ። እሺ እናቴ እንዴት ነሽ? እንዴት ነሽ? ደህና ነኝ። ጨክነሽ ልትሄጂ ነበር ሳታገኘኝ? አዎ። ለምን? ነውር አይደል እንዴ? ኧረ እናቴ ችግር የለውም። ምን ችግር አለ? ማንም የለም ደግሞ ብቻዬን ነኝ። እሺ ስለመጣሽ ደስ ብሎኛል። ያለሁበትም እንድታየኝ ብዬ ነው። እሺ ደህና ነው። ቤቱ ያምራል እውነት። እዚህ ነው የምኖረው። አንቺም ደስ ብሎኛል። አንቺ እውነት ምንም ስላየሁሽ ደስ ብሎኛል። እውነት። እውነት። እሺ እናቴ እንዴት ነሽ? ግን ደህና ነኝ። ናፍቀሽኝ ነበር ጌታ። እውነት እኔ ናፍቀሽኝ ነበር። ውይ እናቴ እኔ ቆንጆ ናት። ባዶ እጄ ምን አውጥተሽልኝ ነው? ቤት ለምፖስታ ብዬ አመሰግናለሁ። እናቴ የኔ እናት አስጨነቀሽ እናቴ። በስመ አብ። ኧረ ምንም ችግር የለም። ባዶ እጄ ከመመጣ ብዬ ነው። እንግዲህ ቤተሰቦች ሰላም ባያቸው። ካሜራ እኮ ያው ሰላም ናችሁ? እኔ በጣም ደህና ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ልጄ አስገድዳኝ አምጥታኛለች ዛሬ። እንዳው ደስ ብሎኛል በመምጣቴ። ቤቷንም አየሁ ራሷንም አየሁ። ደስ ብሎኛል። እሺ እናቴ ምን አስጨነቀሽ አንቺ? ዝም ብለሽ አምጪኝ ወይ እናቴ። ስላገኘሁት በጣም ነው ደስ ያለኝ። እውነት እኔ ራሴ ሰፈር ማነው
አንዴ እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። አለሁ እናቴ። አረፍ ቁጭ አትልም? እና ቁጭ አለ እዚህ ጋር ማሚ ስጦታ አምጥታለች። ካሜራ ይዤ ነው የጠበቅኳት። እንሄዳለን ብለሽ አልነበር? አዎ፣ ከዛ እሷ እንድትመጣ አደረግኳት። ማሚ እንኳን አልመጣም ብላኝ ነበር። ምን አድርጌ እንደመጣኋት ብታውቅ አሞኛል ብዬ አላመመኝም። አሞኛል ብለሽ ራይድ ላኩኝ። ልንመጣ ነበር እኮ። ከዛ ሳስበው አላዛር ደግሞ እዛ አይገባም። ከዛ በቃ አንቺን ደግሞ እሱም ማግኘት ይፈልጋልና አሁን እዛ ቤተሰብ ቤት ደግሞ ከሄደ ያው ቅልቅል መልስ ምናምን የሚባሉ ነገሮች አሉ፣ ባህላዊ ነገር እና ያው አንተ ደግሞ አልገባም ብለኸኛል። ግራ ገባኝ ከዚህ ሁሉ እና ማሚ ደግሞ ያው ቤቷም ስለሄደ ስለምታውቅ በቃ ቀለል እናድርገው ብዬ። ማሚዬ እውነት በጣም ደስ ብሎኛል ስለመጣሽ። እንዴት አየሽው ቤታችንን? ያምራል። በጣም አሪፍ ነው አይደል? በጣም አሪፍ እናቴ። አንቺ ከወደድሽው ጥሩ ነው። እንግዲህ እዚህ ነው ያረፈችው። ያምራል። ቤታችን ሰፊ ነው እናቴ በጣም ያው እዛ በራሱ እንዲህ ስታይ በጣም ትልቅ ቤት ነው። ሁሉ ነገር አለው። ደስ ይላል። ኑሬንም እንድታየው ብዬ እኮ ነው። አይ ደስ ይላል ማለት ማዘርዬ ስለመጣሽ ደስ ብሎኛል። ያው የመጣችበትን ምክንያት እናውቀዋለን። እናንተም ስላየሁኝ ደስ ምንድን ነው ማሚ ታዲያ ለምን ተቸገርሽ? ኧረ ልክፈተው እስኪ። ምንድን ነው ከእኛ ግራ ገባኝ እኮ። ባዶ እጅ ከምመጣ ብዬ ነው። ያው ድንገት ሆኖባት ነው መሰለኝ። እናቴ አስቸገርንሽ እንደው ምንድን ነው እስኪ ኧረ ማሚሻ ምርጫ በጣም የሚያምረው እንዴት ነው የሚቀመጠው? እንደዚች ምንድን ነው ይሄ? እንዴት እንዳሰሩት ይሄች ብርጭቆች አሉት። ኧረ ስታምር አቀማመጧ አንዷን ብቻ ይሄኔ በጣም ነው የሚያምረው። እናታችን ከልብ ነው የምናመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። ላስገባው ያምራል በእውነት እኔ በጣም ነው ያምሩ። እግዚአብሔር ወደዳችሁ? እናታችን እናመሰግናለን። እግዚአብሔር ይስጥልን። እውነት ማንም ያላሰበውን አስበሽ ስላደረግሽልን እናመሰግናለን። እግዚአብሔር እድሜሽን ያርዝምልን። እኛም ደግሞ በደንብ ተቋቁመን ደግሞ ብዙ ነገር የምንጦርሽ ያድርገን ነው የሚባለው። አሜን። ምን ትያለሽ? የኔ በጣም ነው ደስ ያለኝ የኔ እናት። አይ ባላት አቅም ሰው ባቅሟ በቃ ባላት አቅም ይሄንን ይዛ መምጣት ሆነን እኔ እናቴ እንድትመጪ እኮ የፈለኩት በቃ አንደኛ ላዘረንም ያው እንድታገኙ ውጪም ከምንገናኝ ቤት ውስጥ ይሻላል በሚል ነው። በባዶ አልያዝሽ ያው ቪዲዮን እስክጨርስ ቡና ፈላለው ምግብ አዘጋጅቻለሁ እናቴ ትመጣለች ብዬ ሽርጉድ ስትይ ነበር። ሽርጉድ ስል ነበረ። አንተ ቆየህ እኮ በጣም ረጅም ሰዓት። አዎ ወረፋ ነበረብኝ እና በቃ በጣም ደስ የሚል ጊዜ ነበር። ወይኔ እናቴ እንኳን መጣሽ። ዛሬ እኛ ጋር ነው የምታድሪው? ለምን እናቴ? ቤቱ እኮ ሰፊ ነው። ሌላ ሰፊ ነው እናቴ። አድራለሁ። እሄዳለሁ። ለምን እሄዳለሁ እንዴ? እናቴ ደግሞ አይደለማ እንትን እኮ ነው ነገ ያው እንፈልጋታለን። አዎ እናቴ ምን መሰለሽ ነገ ማለት እንደ አጋጣሚ ነው ልልሽ እንትን ብዬ በቃ አጋጣሚን እየጠበቅኩ ነበረና ነገ በጣም ለትልቅ ጉዳይ ነው የምፈልግሽ። ነገ መምጣት እችላለሁ። እዛ ድረሽ? እሺ እንደዛ አናስገድድም። በቃ እንሸኛታለን። ቤትን ይሻላል። እሺ እናቴ እውነት በጣም ነው እኔ ደስ ያለኝ። እግዚአብሔር ነው። እንዴት አስብሽ ግን? ምን ልግዛ ብዬ ነው ታዲያ ባሮቼ ከመጣ ብለሽ ደግሞ ድንገት ነው የሆነ ለፋሚሊ ጉዳይ ነው የመጣችው። ከዛ ደግሞ በቃ እኔ እንግዲህ ጣላኳት። እናቴን ያላመመኝም
በኢየሱስ አሞኛል ብላ ጠራች። አንቺን ለማስደንገጥ አሞኛል በጣም ተኝቻለሁ። አስቸግራኛለች እኮ ማሚ። እንዴ ምን እናርጋት አሁን? እኔ ምን አውቃለሁ? አንግራፊንግ እንዴት ነው ቁንጥጥ እናርጋት እንዴ? ቁንጥጥ እናረጋት። እናቴ ቆንጥጣሽኛል እንዴ? አልቆረጥኩሽ። እኔ ሰርግ አልተቆነጠጥኩም። እኔ ፋዘሪ ነው እንጂ እናቴ እኔ መክራት አለው እንጂ አልቆረጥኩም። ብዙ ምክርም ብዙ አትመክሪኝም ነበር። ኧረ መክረሽ ነበር። ትመክሪኝ ነበር። አሁንም ምከሪልኝ እናቴ። ምን አስቸግራለሁ? ይሄው እንደዚህ አመመኝ ቆረጠኝ። እናቴ እንድትመጣ ነው በቃ። ያልበዛ በጣም ትሄድ ነበር አለ። አዎ እሺ አትልም። መታችሁ ጠይቁኝ ያለችው። ከዛ በኋላ ደግሞ በቃ አንተ ደግሞ እዛ አልሄድም አልከኝ። በቃ ግራ ከምቀባ እናቴ ደግሞ እዚህ ቤታችን ያው እናንተ ድሮም ስለምትተዋወቁ ያው እናቴ መርጣ ተመርጣ ተገምግመ ነው የተሰጠህ ታውቃለህ። እናት አመሰግናለሁ እናቴ። ዛሬ እንግዲህ ቤተሰቦች ለመጀመሪያ ጊዜ እናቴ መታለችና ደስ ብሎኛል። አሁን እባክሽ ቤተሰቦች በቻልነው አቅም ማሚን እንንከባከባት አይሻልም? ጉድ እንላለን። ሁሉ ሰላም ነው? ምን አዲስ ነገር አለ? ምንም የለም፣ ደህና ነው ሁሉ። እናንተ እንዴት ነው ኑሮ? ቆንጆ ነው እኛ ጋር እግዚአብሔር ይመስገን። የልጅነት ኑሮ ጥሩ ነው። ያው በልጅነት ትዳር ጀምረናል እኮ። እናቴ ግን በማግባቴ እንዴት ነው? ደስተኛ ነሽ? ደስተኛ ነኝ። እውነት ምን ነው እንዴት ነው? ምን እናርግ? ቤተሰቡ እኛ እንትን በይነስ ምከሪን እስኪ። የቤተሰብ ምን ማድረግ አለብን? እኛ አሁን በትዳር ላይ ስንኖር ምን ማድረግ አለብን? በቃ ተዋዳችሁ ተሳስባችሁ፣ እሷ ብታጠፋ አንተ ብታጠፋ እሷ ተመካክራችሁ፣ በቃ በምክር ሁሉም ነገር በንግግር በምክር ተመካክራችሁ፣ ምስጢራችሁ ማንም እንዳይሰማ፣ ሁለታችሁ ምስጢር ማንም ሊሰማ ጥሩ አይደለም። ያው እኔ ብዙ ጊዜ ተጣልቼ ራሱ እንጣላለና እኔ እናቴ ነግሬሽ አውቃለሁ። አንድ ቀን ደውዬ እሷ ናት ያስተማረችኝ። በቃ ሰው ትዳር ውስጥ ከገባ በኋላ እናቱ ጋር ደውሎ እህቶቹ ጋር ሌላም ቦታ ይሆናል። እሷም ማለት የምትኖረው እሷ ናትና አንደኛ እንዴት መሰለህ ምን አስባለሁ መሰለህ አሁን እኔና እናት እንጣላ በቃ ሶስተኛ ሰው እንዲያውቅ አልፈልግም። ያ ማለት ምንድነው? ሁለታችን ተነጋግረን እንጨርሰዋለን። ሁለታችን ፍቅር ውስጥ ነን፣ ገባ? እንዋደዳለን። ለሰዓቱ ልንበሳጭ ልንጣላ የሆነ ነገሮች ይኖራሉ፣ ብዙ ነገር ይፈጠራል። ግን ያ የሚፈጠረውን ነገር አንድን የምናደርገው እኛ ነን። አሁን እኔ ለእናቴ ደውዬ አላዛር እንዲያርጎኝ ስል እናቴ ጋር ግን ይቀመጣል፣ ገባ? ስለአንተ መጥፎነት እኔስ የማግስቱ ረሳዋለሁ፣ ግን እናቴ ቂም ትይዝብሃለች። ከዚህ ሁሉ ያው ትልቁ ከእናቴ የተማርኩት የሆነ ነገር ሲመጣ በቃ በጣም ጎበዝ ሰው ናት። እውነት ትችላለች። በጣም የይቅርታ ልብ ያላት በጣም እውነት የምሬን ነው የምላችሁ። እኔ ስለ እናቴ ሳወራ የምር እንዳንቺ አይነት ማለት ወደ ሰፊ ነሽ። በጣም ሰው ላይ ቂም አትይዥም፣ ለሰው ተንኮል አታስቢም። በቃ እኔ እንጃ ከጎረቤቶች ጋር ያለሽ ነገር በጣም መልካም ሰው ነሽ እና እግዚአብሔርን እኔ ከአንቺ የተማርኩት በቃ ካየ ራሱ እኔ የምሬን ነው። እኛ ትዝ አይልም ለመስቀል ምናምን ይዤ ቡና ምናምን አፍልታ ያው እንግዶች ምናምን ነበሩ። ከዛ ጎረቤቶች ምናምን እንትና አራስ ነበረችና ከዛ እኛ ሳንጠጣ ሰው ሳይበላ ሳይጠጣው ግዳ ምናምን አስቀድማ ጎረቤቶቿን ነው በመስኮት በኩል የምትልከው ራሱ እግዚአብሔርን። እና ከእናቴ በጣም መልካምነት ተምሬያለሁ። በጣም መልካም ሰው ናት። ሰው በልቶ የበላ አይመስላትም። በጣም ለሰው ደግ ናት። የሆነ እኔ እንኳን አያት አለው ማለት እዛ ያው ቡታጀራ እኔና እናቴ ረጅም ጊዜ ማለት ኖረናል፣ የተወሰነ ወራት ከሷ ጋር እና እንዲህ ኩንታል ከሰል ምናምን ወይ የሆነ ነገር በቃ ማካፈል ትወዳለች። በቃ የሆነ እኔ የምር የኢትዮጵያ ባህል ደስ ይለኛል። ሽሮን በርበሬ ሲፈጭ አላት እኮ ጎረቤት እኮ እሷ ሳትቀምስ አይበላ ይዛ ትሄዳለች ቋጥራ በሆነ ነገር እና የምር ኢትዮጵያዊነት ግን ደስ ይላል። ከእናቶች ነው የምትማሩት። እና እኔ እናቴ ማዘር እኛ አሁን የምንኖርበት ቦታ እንደዚህ የለም። ቡና ጠጡ የለም። ጎረቤት አሁን እዚህ አጠገብ ያለው ማን እንደሆነ አላውቅም።
አረ የሆነ ቀን ድግስ ኖሮ ማለት ነው። እኔ ሰፍ ብያለሁ። የወልደት ነው ምን ብቻ አላውቅም። ይሄን ቪዲዮ ላይ ይችላል። ካሁን ይጠሩኛል እኔ በሩን እየከፈትኩ ምናምን አይጠሩኝም ምናምን። እኔ እኮ እንትን ሳይሆን የሆነ ትውውቅም ኖሮ በቃ እኛም አሁን ሁሌም ባይሆን የሆነ እሑድ ቀን የሆኑ በዓላቶች ቀናቶች አሉ አይደለ? እንዲህ እንትን ስንል ሰው ስንጠራ ምናምን እኔ ደስ ይለኛል። እንደዛም ነው የለመድኩት እኮ። አዲስ አበባ እኮ ሌላ አንዳንድ ቦታዎች አሉ እንደዚህ የቆዩ ምናምን ሲሆኑ፣ ግን አብዛኛው በተለይ ይሄ ኮንዶሚኒየም አፓርትመንት ላይ እኔ አላውቃቸውም። የጋራ መኖሪያዎች ላይ የለም። ልጆች ይሯሯጣሉ ምናምን። ከዛ አባ እንጠራለን ዛሬ እሺ ከቤት አንወጣም እዚህማ ድግስ አለ ምናምን እላለሁ። የለም ቀኑን ሙሉ ቤት ውስጥ አስራኝ ቁጭ አድርጋኝ የለም ሳንጠራ እና የት ነው የቀራችሁ? እኛው በቃ ፈጣጣው ነው ለብሰን ብንሄድ ከዛ ወይ ደግሞ እኛ የሆነ ፕሮግራም ሲኖርብን እንጠራቸዋለን። በቃ እኛ ብናስለምዳቸው ጠርተናቸው ከቀሩ ምንም ማድረግ አይቻልም። ግን በቃ የሆነ ሁሌ እኮ አይደለም በቃ አሁን በወር አንድ የሆኑ በዓላቶች ምናምን ስናከብርላ ቤት ውስጥ ቡና ፍልተን ፋንዲሻችንን ምናምን ብለን በቃ ነው ቡና ጠጡ ምናምን ብለን ባይሆን ቤተሰቦች ይጥሩ ነው። እስቲ ዝም ብሎ ድግስ ምናምን ሲኖር ይጥሩ ነው። እስቲ ቤተሰቦች በጣም ድግስ ብትወድም እኔ አልወድም እኮ ድግስ ሰው ቤት ምናምን አልወድም። እንደዚህ ድግስ ምናምን ጎረቤት ነው ያለ ጉርብትና ነው የፈለግሽው። አሁን እኔ የፈለግኩት ምንድን ነው አሁን ለምሳሌ አንተ የሌለ ጊዜ ያመኛል አይደል? የሆነ አንኳኩቼ እንደዚህ ቢኖር እንደዚህ ነገር አላችሁ አሁን ፌጦ ይሆናል እኮ እግዚአብሔርን እኔ እንጃ። እኔ እንደዛ ነው የለመድኩት። ብታጀራ ራሱ እኔ ከእናቴ ጋር እንዴት እንደሚዋደዱ ብታይ ጎረቤቶች አለ እንደዚህ አይነት ነገር ወይ ሰዓት ኧረ አለ። እኔ እናቴ እውነት የሆነ ደህና ነገር ራሱ እኛ ቤት ከተሰራ እንዴ ሸታችኋል ተብሎ ይቀምሳሉ። ግድ ነው እግዚአብሔርን። ይሄማ ትክክለኛ ኢትዮጵያ እኮ ነው። እዚህ የተሸረሸረ እየጠፋ ነው። አሁን ቀጣዩ ትውልድ ደግሞ የበለጠ ደግሞ በባዶ እንትን አልበላም። አዎ በእናትሽ ወደ እንትን የሚል ቡና እንዳይሰበርብሽ ቀስ ብለሽ። ይሄ የእናታችን ማስታወሻ ነው። ቆንጆ ቦታ አስቀምጪልን። ለማንኛውም ቤተሰቦች በቀጣይ ቆንጆ ቪዲዮ እስከምንገናኝ ድረስ ቻው።